ሰላም እንዴት ናችሁ? ኤልሳ ነኝ ከሴቶች ቤት። ዛሬ ደግሞ አዲስ ቪዲዮ ይዤላችሁ መጥቻለሁ። ነገር አዲስ ነገር ነው የሚባለው። እኔ የምጠቀማቸውን የፊት ሳሙናዎች፣ ሴረሞች፣ ክሬሞች ምናምን ላሳያችሁ መጥቻለሁ። ከተፈጥሮ በፊት ከማዘጋጃቸው የተፈጥሮ ስኪንኬር ግብአቶች ወጣ ብለን ደግሞ ዛሬ ደግሞ የምጠቀማቸውን አሳያችኋለሁ ማለት ነው። ስለተጠየቅኩኝ ነው ቲክቶክ ላይ እስቲ ምንድነው አንቺስ የምትጠቀሚው፣ በምንድን ነው የምትታጠቢው፣ በምንድን ነው ሞይስቸር የምታረጊው ምናምን ስለተባልኩ እሱን ለምን አላካፍላችሁም ብዬ ሁሌ ከቲማቲም ከቡና ከከርቤ ልውጣና እነሱ ወሳኝ ነገሮች ናቸው። ግን በተጨማሪ ደግሞ የምጠቀማቸውን ነገሮች ፊቴን ለማሻሻል እንግዲህ እያያችሁት ነው። አሁን በፊት ቪዲዮን ገብታችሁ ብታዩትና አሁን ደግሞ ያለውን ፊቴ አንድ አይደለም። ምናልባት አሁን የሚያይ ሰው ፊትሽ አንቺ ራሱ እኮ ገና ነው ይቀረዋል የሚለኝ ይኖራል። ግን ደግሞ የበፊት ቪዲዮን የምታዩ ካላችሁ ከከርቤው ጀምሮ የምታዩ ካላችሁ በደንብ ለውጡን ታስተውላላችሁ። ምክንያቱም የሚታይ ነገር ስለሆነ ማለት ነው። ይሄን ያህል ካልኳችሁ ፕሮዳክቶቹን ላሳያችሁ። ቁጭ ብዬ ምናምን ስለማይመቸኝ ቦታው አንድ ባንድ ላሳያችሁ ነው። እዚህ ጋር አንድ ላይ ሁሉንም አምጥቼ ቁጭ አድርጌ ያለው አንድ በአንድ አሳያችኋለሁ ማለት ነው። ደግሞ እኔ የምጠቀማቸው ነገሮች ውድ አይደሉም፣ እንዳትፈሩ። ውድ አይደሉም። በቃ ትልቅ የሚባለው 2000 ምናምን ብር ነው። ከዛ ውጪ 600፣ 700፣ 500 ምናምን ብር ነው እና ውድ ነገር አይደለም ማሳያችሁ። ውድ ነገር እኔ አልጠቀም። ለምን ብዬ ምክንያቱም በቡናና በከርቤ ፊቴን እንትን ካልኩ በኋላ የውጩ ሳሙና ምናምን ነው። ሳሙናና ሞይስቸራይዘር ሰንስክሪን ካለኝ ይበቃል። ግን ሰንስክሪን ምናምን አሁን ላይ ውድ ነው። ግን እኔ ትንሹን ነው የምጠቀመው እና የመጀመሪያው ቫይታሚን ይሄንን ነው የምጠቀመው። ቫይታሚን ኢ የሚታያችሁ ከሆነ ይሄ ስንት መሰላችሁ? 400 ብር ምናምን 400 ወይ 350 ታገኙታላችሁ። ብዙ ነው። ምን ያው ብቻዬን አይደለም የምጠቀመው፣ እህቶቼም አሉ ምናምን እነሱም ይጋሩኛል። ለዛ ነው እንትን ያለው እንጂ ሙሉ ነው። ብዙ ነው። በጣም ብዙ ጊዜ ትጠቀማላችሁ። በየቀኑ አይደለም የምታደርጉት፣ በሳምንት አንዴ ምናምን ስለሆነ ብዙ ጊዜ ይቆይላችኋልና ከታጠባችሁ በኋላ ይሄኛው ራሱ እንትኑ ላይ ትእዛዝ አለው። እሱን አንብባችሁ መጠቀም ትችላላችሁ። ከዛ በፊት የምጠቀመው በጣም የምወደው ቫይታሚን ሲ ሴረም ነው። አሁን ባዶ ነው፣ አልቋል። አለው አይባልም፣ ግን እኔችንም ቢሆን እጠቀማታለሁ፣ አልጥልም። ይሄን በጣም ነው የምወደው። በፊት በተለይ እንደጀመርኩት አካባቢ በጣም ነበር የሚስማማኝ። አሁን ሌላ ነገር ፊቴ እየለመደ ሲመጣ ብዙም እንትን አልላለኝ እንጂ ግን አሪፍ ነው፣ በጣም አሪፍ ነው። እና ከንፈሬ ላይ ነገር ያየው መስሎኝ ነው። ይሄ በጣም አሪፍ ነው ቫይታሚን ሲ። ይሄኛው ደግሞ 500 ብር ነው፣ ወይ 450 ወይ 500 ብር ታገኙታላችሁ። ከዛ የራሱ ክሬም አለ ደግሞ ይሄኛው ታያላ። ክሬም ሙሉ ሴቱ አለ። ሙሉ ሴቱ መግዛት ትችላላችሁ። የአይን ስር የሚቀባ አለ ምናምን ብዙ ነገር ነው ያለው። እኔ ግን ሁለቱን ነው እና ሰንስክሪኑ ነበረኝ። ቆይ ሰንስክሪኑ ላሳያችሁ። ሰንስክሪኑን አጣሁት። ምክንያቱም አሁን አልጠቀመውም፣ አልተስማማኝም። ገዝቼው አልተስማማኝም። እጄ ላይ ምናምን ነበር የምቀባው። አሁን የት እንዳደረኩት አጣሁት እና እነዚህ ሁለቱ ይሄ ራሱ አልቋል። ይኸውላችሁ ይሄንም አልጥልም፣ ጠራርጌ ነው የምጠቀመው። ይሄኛው ክሬሙ ሁለት አይነት አለ። ቀን ማታ ብቻ የምትጠቀሙትና ቀንም ማታ የምትጠቀሙት ችግር የሌለው አለ። ይሄ ቀንም ማታ የምቀባው ነው።
ማለት ከታጠብኩ በኋላ ችግር የለብኝም ወይ ይሄንን እቀባለሁ ማለት ነው። ሶ ከነዚህ ውጪ ደግሞ አሁን አዲስ የጀመርኩት ቆይ ከዛ በፊት ይሄ የኮላጅን ቆይቷል መጠቀም ከጀመርኩኝ። ይሄም አልቋል ደርቋል ራሱ ብዙም የለውም። ይሄኛውም ደግሞ ሞይስቸራይዘር ነው። የዛናን ትልቅ ጥቅም የለውም፣ ግን ያው ፊታችሁን እንዳይደርቅ ያደርገዋል። በተለይ ደረቅ ፊት ላላችሁ አሪፍ ነው፣ ግን ወዛም ፊት ያላችሁ ምንም ጥቅም የለውም፣ ግን ሞይስቸራይዘር ያደርጋል ፊታችሁ። ከዛ አሁን የጀመርኩት እነዚህ ናቸው። ባለፈው ማሳየቻችኋለሁ። ይሄኛው እዚህ ጋር ሴረም አለው፣ ከዛ ቶነር አለው፣ ከዛ መታጠቢያ አለው። መታጠቢያው እቃው እንደዚህ አይነት ነው። እዛ መታጠቢያ ክፍል ስላለ አላመጣሁትም፣ ለዛ ነው። ይሄ አሁን አንድ ላይ 2500 ብር ነው። ይሄ ሁሉ ስንት አይነት 3 4 5 አይነት ነገር ማለት ነው። 2500 ብር ነው። ይሄ ሰንስክሪን ነው። ይሄኛው የማታ ክሬም ነው። ይሄ ቶነሩ ነው። ይሄኛው ደግሞ ሴረሙ ነው ማለት ነው። ከዛ መታጠቢያ ያለው። እኔ ግን ከነዚህ ውስጥ የተመቸኝ ያላችሁ ብዙም አልተጠቀምኩትም አሁን ቶነሩ። ሴረሙ ግን ሊያልቅ ደርሷል። ያው የሚታይ ከሆነ በዚህ ጋር ትንሽ ነው ያለው እና ሴረሙ ሰንስክሪኑና መታጠቢያው ነው የተመቸኝ። ክሬም እኔ አልወድም፣ ፊቴ ላይ ክሬም መጠቀም አልወድም፣ እፈራለሁኝ። ምክንያቱም ክሬም ስላበላሸኝ ክሬም መጠቀም እፈራለሁ። እሱን ይሄ ክሬሙን እንደዚህ ለጠቆረ ብብት፣ ለጠቆረ እግር ምናምን እሱን እንደዛ ነው የምጠቀመው። ቶነሩን አንዳንዴ ነው የምጠቀመው፣ ግን እኔ በጣም የተመቸኝ ሰንስክሪን መታጠቢያና ሴራሙ ነው የተመቸኝ። አሪፍ ናቸው እነዚህ። ሌላ ይሄ አሪፍ ነው። ሳሙናም አለው የኢቲኬር ምናምን እንትን ነው የእነሱ ቅባታቸውም አሪፍ ነው ለፀጉር። ይሄም አመድ ነገር ነው። ልክፈታ ብትን ስለሚል ይደብረኛል። ያው አመድ ነገር ነው። በውሃ ነው በጥጣቱ የምትቀቡት፣ ከዛ በሞቀ ውሃ ነው የምትታጠቡት። እኔ በጣም ተመችቶኛል። እሱን ከተቀባው በኋላ አይኔ ስለሚያመኝ አይኔን ያቃጥለኛል፣ ግን እንደዚህ አይነት ከአይኔ በጣም ራቅ አድርጌ ነው እንትን የምለው። ያው ስታጠብ መንካቱ አይቀርም፣ ግን ለአይኔ ስለማይስማማኝ ብዙ ጊዜ አልጠቀመውም እንጂ ለፊቴ በጣም ነው የተመቸኝ። ሳሙና ነው እንደውም ያልተመቸኝ። ሳሙና ደግሞ ለእህቴ ተስማምቷታል፣ ብዙ ጊዜ ተጠቅመዋለች። እና ቅባቱና የፀጉር ቅባቱና ይሄኛው ለኔ አንደኛ ተመችቶኛል። ሌላ እንግዲህ ይሄና ይሄ እነዚህ እኔ የምሰራቸው ናቸው እቃዎቹ። ያው ይሄን ነገር ብዙ እንደተጠቀምኩ ምስክር ነው። ሌላም ብዙ ነው ያለኝና በጣም ብዙ ነው የተጠቀምኩት። በጣም ነው የሚስማማኝ። እቃዎቹን አልጥልም፣ ራሴ ለምሰራቸው እንትኖች ስለሚጠቅመኝ እቃ አልጥልም። እቃ አትጣሉ፣ በተለይ እንደዚህ አይነት እቃ በጣም ጠቃሚ ናቸውና። ይሄኛው የከርቤ ነው፣ ራሴን የምሰራው። ከዚህ በፊት ያለ ቪዲዮ አለ ስለ ከርቤ እንዴት እንደምንጠቀም 2-3 ቪዲዮ ሰርችላችኋለሁ። ከምን ጋር እንደምንጠቀም፣ ብቻውን ብንጠቀም የምናገኘውን ጥቅም ምናምን ሰርችላችኋለሁ። ከርቤ ለኔ አትጠይቁኝ። ከርቤ በጣም የምወደው ነገር ነው እና የቲክቶክ ስሜም ከርቤ ነው የሚለው፣ የዩቱብ እንትኔም ከርቤ ነው የሚለው። በጣም ስለምወደው ነው። ለብዙ ነገር ሽታው ራሱ ቤት ውስጥ ሲጨስ ምናምን ያለው እንትን ደስ ይላል። ከርቤ ይሄ የከርቤ ኦይሉ ነው፣ ኦይል ነው የሚባለው። ብቻ ውሃው ነው። እንዴት እንደሚሰራ ገብታችሁ ቼክ አድርጉ። ከምን ጋር እንደምትጠቀሙ ገብታችሁ ቼክ አድርጉ። ይሄኛው ደግሞ የነጭ ዕጣን ምንድን ነው ውሃ ነው የሚባለው፣ ኦይል አይደለም፣ ዘይትነት የለውም። እና ሊደክመኝ ነው እንዴ። ይሄኛው የነጭ ዕጣን ነው፣ ግን ከነጭ ዕጣኑ እኔ ከርቤ ለኔ አንደኛ ነው። እነዚህ ራሴ ናቸው የምሰራቸው ታውቃላችሁ። እና አሰራሩን ከፈለጋችሁ እንደነገርኳችሁ ገብታችሁ እዩ። ሌላው
ይሄን በጣም ቆይቻለሁ ከተጠቀምኩት። አሁን ግን ቲክቶክ ላይ ምናምን በጣም እንትን እየተወራለት ያለ እንትን ነው የሚታይ ከሆነ እኔ እንደውም በጣም ቆይቷል ከተጠቀምኩት እና በሐኪም ትእዛዝ ነው ሐኪም ነው ያዘዘልኝ። እኔ ፊቴ በጣም ተበላሽቶ ነበር እንደነገርኳችሁ በጣም እና በጣም ነው የረዳኝ ያኔ ማለት ነው። ተመችቶኛል በጣም ለጠቆረ ፊት አንደኛ ነው። ለጠቆረ አንገት፣ ለጠቆረ ፊት፣ ለጠቆረ ብብት ምናምን ውድ ነው። አሁን 2500 ብር ነው መሰለኝ። እኔ ግን ያኔ ስገዛው 500 ብር ነው። አይገርምም? 2000 ብር ግን ቆይቷል። ያው ከ5 ዓመት በፊት ምናምን ነው እና ይሄም አንደኛ ነው። ሌላ ምን ቀረኝ? ሳሙና ይሄኛው እንደምጠቀም ነግራችኋለሁ። ይሄኛው በእንትንም አለ በጠጣሩ። ይሄ ፈሳሽ ሳሙና ነው። በጠጣሩ አለ። ዋጋው እንደውም ይወደዳል። አሁን በጠጣሩ ሳሙና 800 ብር ነው 900 ብር ነው። እነዚህ ደግሞ አንድ ላይ 2500 ብር ነው። ለምን ይዝና የዋጋ ልዩነት እንዳለው ራሱ አይገባኝም። እና አንደኛ ነው። ሌላ ያው ቤት ውስጥ ቀሲል ምናምን ስለሚገዛ ነገር ላወራ መጥቼ ይወስደኛል። በቃ በጣም የሚስማማኝ ነገር እነ ቡና እነ ቀሲል እነ እርድ ምናምን ስለሆኑ እነሱንም ሳልናገር ማለፍ ስላልፈለግኩኝ ነው እንጂ የዛሬ እንትናችን በዚህ ያበቃል። ቀጣይ ፀጉሬን ተቆርጬው ነው እኩል የሆነው ነው። ለፀጉሬም እንደምጠቀም የምትፈልጉ ከሆነ አሳውቁኝ በኮሜንት። አንድ በአንድ ቪዲዮ እንትን ስማቸውን እንድነግራችሁ ከፈለጋችሁ ጻፉልኝ። አንድ በአንድ እንትን እላችኋለሁ እጽፍላችኋለሁ ማለት ነው። ካልታያችሁ እዚህ ቪዲዮ ላይ በተቻለኝ አቅም ለማሳየት ሞክሬያለሁ፣ ግን ካልታያችሁ ምናልባት ንገሩኝና እንትን እላችኋለሁ እጽፍላችኋለሁ ወይ ፎቶ እልክላችኋለሁ ማለት ነው። የዛሬው ቪዲዮ ይህንን ይመስላል። አመሰግናለሁ አብራችን ስለቆያችሁ። እወዳችኋለሁ። ሰብስክራይብ ማድረግ እንዳትረሱ። ቤተሰብ እንሁን። ገና ብዙ የምናወራው ነገር አለ። ለዛሬ ይበቃኛል። መልካም ቀን ባይ